ሰላም እንዴት ናችሁን? ያለው እግዚአብሔር ይመስገን። ዛሬ ደግሞ ይህን ጣት የሚያስቆረጥም ቃጠሎ አብረን እንሰራለን በእኔ አሰራር። ከወደዳችሁት ቪዲዮን ላይክ እና ሼር በማድረግ ጀምሩ። በጣም ነው የሚጣፍጠው። እንግዲህ እኔ በጣም ወድጄዋለሁ። ቀለል ብሎ በአጭር ደቂቃ ውስጥ የሚደርስ ነው። ሙሉ አሰራሩን ይዤላችሁ መጥቻለሁ። ተከታተሉኝ። እሺ ወደ አሰራሩ ስንገባ እዚህ ጋር የተፈጨ ስጋ፣ ሽንኩርት፣ ቅመሞች፣ ቃሪያ፣ ነጭ ሽንኩርት፣ ሚጥሚጣ እና ሁለት አይነት ዳጣ አዘጋጅቻለሁኝ። የማቃጠል አቅማቸው የተለያየ ስለሆነ ሁለት አይነት ነው ያደረኩት። ከዛ እንደተለመደው መጥበሻችንን ጣድ አድርገን እስኪግል እንጠብቅና የተነጠረ ቂቤ አለ፣ እሱን እንጨምራለን። በደንብ መጥበሻው መጋል አለበት። ምንም አይነት እርጥበት ሊኖረው አይገባም። መጋሉን ቼክ አድርገን ቂቤ እንጨምርበታለን። እዛ ቂቤያችን በደንብ እስከሚቀልጥ ድረስ ትንሽ እናቆየዋለን። ሊጡን እዚህ ጋር በጣም ባይበዛ ጥሩ ነው፣ ምክንያቱም ስጋውን ስለማናበስለው ሊጡን ቀነስ ማድረግ ይቻላል። ወይም ደግሞ አጥፍተን መስራት እንችላለን። እኔ ትንሽ እሳት ገባ ያለው ስለፈለግኩኝ ሊጡን ቀንሼ እንደዚህ ቂቤውን በሚገባ ቀልጠዋለሁ። በጣም ቀላል ፈጣን ለቁርስ ለምሳ ለራት መሆን የሚችል አሰራር ነው። ለቻናል አዲስ ከሆናችሁ ሰብስክራይብ፣ ቪዲዮ ላይክ እንዲሁም ደግሞ ሼር ማድረግ እንዳዘነጉ። ከዛ እዚህ ጋር ይበቃል ብዬ የማስበውን ጨው አደርጋለሁኝ። ጨው እንዲሟሟልኝ ነው ቀድሜ ያደረግኩትኝ፣ ምክንያቱም ምንም አይነት እርጥበት ነገር ስለማይኖረው ጨው በደንብ እንዲዋሃድ ቀድመን ብንጨምረው ምንም ችግር የለም። ከላይም መጨመር ይቻላል። የተጠቀምኩትን ማቴሪያል ሙሉን ዲስክሪፕሽን ቦክስ ላይ ያስቀምጣለሁ። ከዛ እዚህ ጋር በደቀቁ የተፈጨ ወይም የተከተፈ ስጋ ካላችሁ እሱን መጨመር ይቻላል። እሱን ይበቃል ብላችሁ የምታስቡትን ያህል ጨምራችሁ በደንብ ከቅቤው ጋር ማሸት ነው የሚጠበቅባችሁ። እዚህ ጋር ሊጡን መቶ ላይ አድርጌዋለሁ፣ እንደምታዩት በደንብ ቀንሸዋለሁ። ከዛ በደንብ ከቅቤው ጋር እንዲዋሃድ። ቅቤው በነገራችን ላይ ግዴታ አይደለም፣ በዘይት ማድረግ ይቻላል። ግን ሞር ጣዕሙ የሚኖረው ያው የተለመደውን በቅቤ ስለሆነ በቅቤ ቢሆን ቆንጆ ነው። ከሌለ ግን በዘይት መስራት ይቻላል። ከዛ ከቅቤው ጋር በደንብ እንደዚህ እያዋሃድኩኝ የተወሰነ ደቂቃ ቆየዋለሁኝ። ሙሉ በሙሉ ብስል እንደ ጥብስ አናደርገውም፣ ግን ሊጡ ስለተቀነሰ ውስጥ ለውስጥ ቀስ ብሎ ይበስላል። እሱን በደንብ አድርጌ እንደዚህ ያበስላለሁ። ከዛ ሚጥሚጣ ጨምራለሁ። ሚጥሚጣ ይበቃል ብላችሁ የምታስቡትን ያህል ሚጥሚጣ ጨምሮ። እዚህ ጋር በጣም የሚያቃጥል ዳጣ አለ እና እኔ ትንሽ የሚያቃጥል ነገር እወዳለሁ፣ ግን በጣም ነው የሚያቃጥለው ይሄ። ሌላም አረንጓዴው ዳጣ ስላለ ይሄኛውን ብዙ አላበዛም፣ ሚጥሚጣውም ስላለ። ከዛ የተወሰነ ደግሞ አረንጓዴውን ዳጣ አደርጋለሁ። አንዱ ካላችሁ በቂ ነው፣ ከሌለ ቃሪያም ሚጥሚጣም ብቻ አድርጎ መተው ይቻላል። ሞርግ የሚያቃጥል ነገር የምትወዱ ከሆነ እነዚህን አድርጉበት። አድርጌ በደንብ ጣዕሙን እስከሚይዝልኝ ድረስ አሸዋለሁ፣ በደንብ ቀላቅለዋለሁ። ከዛ በደንብ ከቀላቀልኩት ትንሽ ከቆየ በኋላ ኮረሪማ አረጋለሁ። ኮረሪማ በጣም ነው ቃናው የሚያሳምረው፣ ካላችሁ በደንብ አድርጉበት። ኮረሪማ እና ቆንዶ በርበሬ በጣም ወሳኝ ቅመሞች ናቸው። እዚህ ጋር ቆንዶ በርበሬ ነው ትንሽ ያደረግኩት። ሁለቱን አርጌ በደንብ ድጋሚ ቀላቅለዋለሁ። ጣዕሙን የሚያሳምሩልን እነዚህ ቅመሞች ናቸው፣ ሚጥሚጣው፣ ዳጣውን እና ደግሞ እነዚህ ኮረሪማ እና ቆንዶ በርበሬ ነው። ከዛ እሳቱን እየቀነስኩኝ አሁንም ሽንኩርት፣ ደቆ የተከተፈ ቀይ ሽንኩርት አረጋለሁ። መጠኑን ማብዛት ትችላላችሁ፣ ሽንኩርት የምትወዱ ከሆነ ምንም ችግር የለውም። ከዛ ነጭ ሽንኩርት ማድረግ ይቻላል። በጣም ነው ቃናው የሚያሳምረው። እና ደቆ የተከተፈ ቃሪያውን ትንሽ ነው ያደረኩት፣ ምክንያቱም ሁለት አይነት ዳጣና ሚጥሚጣ ስላለው። እዚህ ድረስ መታችሁ ቻናሌን ሰብስክራይብ ካላረጋችሁ ሰብስክራይብ አድርጉ። ሶስቱን ጨምሬ እንግዲህ በደንብ እቀላቅለዋለሁ። ብዙ ሙቀት የለውም፣ ምክንያቱም ክትር ብሎ እንዲበስል አልፈለግኩኝም። እንዲህ እንደምታዩት ቆንጆ ከለር ሲይዝ እና ሲቀላቀል፣ በዛ ላይ ደግሞ ቃሪያው መብሰል ስለሌለበት እሱን ከጨመርኩ በኋላ ትንሽ እንዲዋሃድ ካረኩኝ በኋላ አውጠዋለሁ።
ስለሚበቃው እሱን አወጣና ላቀርብ ያሰብኩበትን ጣባ እሱን እንዲገልልኝ ትንሽ ሊጡን ቀነስ አድርጌ ጣድ አደርገዋለሁ። ታጥቦ ስለነበር ውሃውን መጠጥ እንዲያደርግና የተወሰነ ቅቤ አድርጌ ደግሞ እንዲቀልጥ አደርገዋለሁ። ጣባው ከሌላችሁ እንዲሁም አቅርቦ መብላት ይቻላል፣ ግን ያው በጣባ ሲቀርብ እኔ ስለምወድ ነው። ከዛ ትንሽ ጣባው ከጋለና ቅቤውን ከቀለጠልኝ በኋላ እንደዚህ አድርጌ በዚህ መልኩ አቀርበዋለሁ። በጣም ነው የሚጣፍጠው። ሰርታችሁ ሁላችሁ ሞክሩት። ዝርዝሩን በሙሉ የተጠቀምኩትን ዲስክሪፕሽን ቦክስ ላይ አስቀምጣለሁ። ሀሳብ አስተያየት ካላችሁ ኮሜንት መስጫው ላይ አስቀምጡልኝ። በጣም ነው ሲታይ የሚያምረው፣ ሲበላ የሚጣፍጠው። ሌላ እንድሰራ የምትፈልጉት የምግብ አይነት ካለ ኮሜንት ላይ አስቀምጡልኝ። በጣም አመሰግናለሁ። ከዚህ በኋላ ደግሞ በጾም ምግብ አሰራሮች እንገናኛለን። አመሰግናለሁ። ተጋበዙልኝ።